ሰላም የመርማሪ ዶሴ ተመልሷል። ዛሬ ከዶሴያችን የ14 ዓመት ተማሪ በገዛ መምህሩ ላይ ፈጸመውን አሳዛኝ የወንጀል ታሪክ እናትታለን። አብራችሁን ቆዩ። በኦክቶበር 22 2013 የዳንቨርስ ከተማ በቀዝቃዛ አየር ተከባለች። የተማሪዎች ጩኸት ድምፅ በትምህርት ቤት ውስጥ ይሰማል። ነገር ግን ዛሬ አየሩ የተቀየረ ይመስላል። በተመሳሳይ ቀን የ14 ዓመቱ ተማሪ ፊሊፕ ቺዝም የ24 ዓመቷን የሂሳብ መምህሩን ኮሊን ሪትረዝን በትምህርት ቤቱ ሽንት ቤት ውስጥ ገድሏታል። ይህ ግድያ በማህበረሰቡ ዘንድ ከባድ ድንጋጤን ዘርቷል። ለምን አንድ ተማሪ የገዛ መምህሩን ገደለ? መልሱ ማንም ከማይደርስበት ስውር ስፍራ ተቀምጧል። ፊሊፕ ቺዝም በቴኒስ ሀገር ተወልዶ ቤተሰቡ በፈጸሙት የትዳር ፍቺ ምክንያት በሚከብድ እሳት ውስጥ እያደገ የሚገኝ ሲሆን ከተማ ቀይረው ወደ ዳንቨርስ ያደረጉት ጉዞ ደግሞ ሕይወትን ከባድ እንዳደረገበት ይገልጻል። አባቴና እናቴ ይከራከራሉ፣ አዲሱ ከተማ ደግሞ ልክ እንደ ቀዝቃዛ እስር ቤት ይመስለኛል በማለት ፊሊፕ በማህደሩ ጽፏል። በክፍሉ ጀርባ የባዶ ሎከሮች ድምፅና የተማሪዎች ጩኸት ብቻ የሚሰማው ሲሆን ፊሊፕ በልቡ ውስጥ የማይታወቅ ጭንቀት ይዟል። አባቱ የሚያስተምረው የኬሚስትሪ ትምህርት ብቻ ሳይሆን የሞተ ነገርን ሳይበላሽ የማቆየት ወይም ፕሪሰርቭ ማድረግ ጥበብን ጭምር ነበር። ኮሊን ሪትዘር ክፍሏን በተለያዩ የሂሳብ ቀመሮችና በሚስብ ቀለማት አጊጠዋለች። የቤቷ መስታወት ላይ ሁሉንም ሰው አምናለሁ የሚል ቃል ይታያል። በዕለታዊ ስራዋ ለተማሪዎቿ ከሚስብ ፈገግታ ጋር ተስፋንና እምነትን የምትዘራ ትጉ መምህር ናት ኮሊን። ታዲያ እንደ ማንኛውም ተማሪ ኮሊን ፊሊፕን በትምህርት ክፍለ ጊዜ ታበረታተዋለች። ውብ አድርጎ በሚስለው ስዕሎች ታደንቀዋለች። ነገር ግን እዚህ ሰው ጋር የምታሳየው መልካምነት ወደ ሞት እንደሚያመራት ፈጽሞ አላወቀችም። ዛሬ ደግሞ በትምህርት ቤት ውስጥ የቀኑ ብርሃን በሽንት ቤቱ በር ላይ እንደ ሞት ጥላ ይታያል። ከቀኑ 8 ሰዓት ከ54 ደቂቃ ኮሊን ወደ ሁለተኛው ፎቅ ሽንት ቤት ትገባለች። የብርሃን ቀለበቶች በጥበቃ ካሜራ ላይ እንደ ደም ነጠብጣብ ተረጭተው ይታያሉ። ፊሊፕ በሸሚዙ ውስጥ ብረትና ጓንት በድብቅ ይዞ ሲከተላት በዚሁ የጥበቃ ካሜራ ይታያል። ኮሊን ወደ ውስጥ የገባችበት የሽንት ቤት በር ተመልሳ እንደምትወጣበት ነበር የምታውቀው። በቀዝቃዛ የሽንት ቤት ንጣፎች ላይ የደም ጠብታዎች ይታያሉ። ከውስጥ የተቆራረጠ እስትንፋስ ብቻ ይሰማል። አትግደለኝ የሚል ጩኸት በግድግዳዎች ውስጥ ያስተጋባል። ፊሊፕ ኮሊንን በብረት እየመታት ነው። አንድ ጊዜ ሳይሆን 16 ጊዜ። ኮሊን ሞታለች። በመቀጠል የሞተውን አካሏን ወደ አንድ ትልቅ የፕላስቲክ መያዣ አስገብቶ በትምህርት ቤቱ ጀርባ ወዳለው ጨለማ ጫካ ይጎትታታል። በዚያ የዛፎች ቅርንጫፍ ዛሬ አይተው የማያውቁትን ወንጀል እያስተናገዱ ነው። የምስኪን ሰው ደም በቅጠሎች ላይ ተንጠባጥቧል። ሞትን ያስተናገደ ንፋስ በለሆሳስ ይነፍሳል። ፊሊፕ እጁን ወደ ሰማይ ሲያነሳ የንጹህ ሰው ደም በእጆቹ ላይ እንደቀለጠ በረዶ በዝግታ ይወርዳል። ጣቶቹ በደም ተጠምቀዋል። ፊሊፕ ከግድያው በኋላ ምንም እንዳልተፈጠረ በሲኒማ ውስጥ ተቀምጦ ፊልም በማየት ላይ ይገኛል። ፍጹም በተረጋጋ ማንነት ፋንዲሻውን እየበላ፣ ማንነቱ ግን በደም ተሞልቷል። የሲኒማው ብርሃን በፊቱ ላይ እንደ ሞት ብርሃን ይታያል። በመካከላቸው ነፍሰ ገዳይ እንዳለ የፊልም ተመልካቾች ግን ፈጽሞ አያውቁም። በማግስቱ ጠዋት ፊሊፕ እጅግ በሚያስደንቅም በሚያስገርምም ብሎም ሊያናድድ በሚችል እርጋታ በጎዳናዎች ላይ ይታያል። ነፍስ ያጠፋ ሰው አይመስልም። በደም የተበላሹ የኮሊንን ልብስና የትምህርት ቤቱ መምህር መሆኗን የሚያሳይ የኮሊን መታወቂያ እጁ ላይ ይገኛል። ቀዝቃዛ የበረዶ አየር በአካባቢው ይነፍሳል። የፖሊስ መኪና ድምፅ በመሃል ከርቀት ይሰማል። ብዙም ሳይቆይ ነበር አንድ የፖሊስ መኪና ወደ ፊሊፕ መጣው። እሺ እኔ ነኝ ያረኩት፣ አካሏን በጫካ ውስጥ አስቀምጬዋለሁ። ፊሊፕ በሰላማዊ ድምፅ ለፖሊሶች ኑዛዜውን ጀመረ። ሰማያዊና
ቀይ የፖሊስ መብራት ፊቱ ላይ በየተራ እየበራ ነው። የዛች የምስኪን መምህር ደም በልብሱ ላይ ደርቆ ይታያል። በ2015 ወላጆችና የፍርድ ቤቱን ውሳኔ በመጠባበቅ ላይ የሚገኙ ሰዎች ተሰብስበው የዳኛውን መምጣት በመጠባበቅ ላይ ናቸው። በኮሊን ወላጆች ፊት ላይ በደማቁ የተጻፈው ሐዘን በቀላሉ ነበር ወደ ሌሎች ታዳሚዎች የተላለፈው። የፊሊፕን ውድቀት ለማየት በሚመስል መልኩ ለስላሳ በረዶዎች ጭምር በፍርድ ቤቱ መስኮት ላይ እየተንሸራተቱ ይወድቃሉ። የኮሊን መታወቂያና በደም የተጨማለቀው ልብሷ እውነትን ሊመሰክር እንደ ዋቢነት ጥግ ላይ ተቀምጧል። ይህ ልጅ አቅዶበትና ሆን ብሎ ገድሏታል። ዳኛው በከፍተኛ ድምፅ ይጮሃል። የፊሊፕ ጠበቃ እሱ በስነ ልቦና ችግር ውስጥ ነበር በማለት ይከራከራል። ነገር ግን የፍርድ ቤቱ ታዳሚ በሐዘን ተወሯል። እየሆነ ያለውን ማመን አቅቷቸዋል። የፍርድ ቤቱ ውሳኔ ይሰማል። ፊሊፕ ቺዝም 40 ዓመታት በወንበዴዎች እስር ቤት ትቀጣለ። የኮሊን ወላጆችን በማቆሚያ የለውም። ፊሊፕ ፊቱን አያሳይም። አይኖቹ እንደ ጥልቅ ጉድጓድ የራቁ ናቸው። የፍርድ ቤቱ መስኮቶች ላይ የሚወድቀው ስስ በረዶ እንኳን በውሳኔው ያዘነ ይመስላል። ፊሊፕ በስተመጨረሻ ሞት ወደሚያስናፍቀው ወህኒ ይወርዳል። ብርሃን አልባ ክፍሎች። ዛሬ የዳንቨርስ ሁለተኛ ደረጃ ትምህርት ቤት ባዶ አልጋዎችና የተሰበሩ የተማሪ ልቦች ይገኛሉ። የኮሊን ክፍል በረንዳ ላይ ሁሉንም ሰው አምናለሁ የሚል ቃል ብቻ ይታያል። አንዳንዴ በትምህርት ቤቱ አደባባይ የተማሪዎች ጩኸት እንደ ሞት ጥሪ ይሰማል። ጥያቄው ግን ሳይመለስ ይቀራል። ለምን ገደላት? ፊሊፕ ቺዝም ከ40 ዓመታት በኋላ ነፃ ሊወጣ ይችላል። ኮሊን ሪትዘር ግን ከተቀበረችበት ስፍራ ትቆያለች እንደተናፈቀች። ይህ የወንጀል ታሪክ ክፉ ነገር በሰው ልጅ ልብ ውስጥ የሚሰወርበትን ጊዜ ያስታውሳል።